አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የኢትዮጵያ ቤተሰቦች ውድ ጓደኞች እንዴት ናችሁ? ደህና ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። እናንተ እንዴት ናችሁ? ስራ፣ ጤና፣ አፍያ ሁሉ ሰላም? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ይህ መልእክቴ ለሱመያ ምናልባች ብታደርሱልኝ ማለት ነው። አሁን በሚፈጠረው ነገር በጣም ትክክል አይደላችሁም እስከዛሬ ድረስ። አዎ አንስታችሁታል፣ የተንከባከባችሁትን አስፈላጊውን ነገር እያደረጋችሁ ነው። ግን ይሄ ሁሉ ግርግር፣ ይሄ ሁሉ ጫጫታ ግን ለእንደዚህ አይነት በሽታ የሚሆን አይደለም ማለት ነው። ቅርታ ሱመያ፣ መልካምነትሽ እንዳለ ሁሉ ግን ጥፋት እያጠፋችሁ ነው ሁላችሁም። እንዲህ አይነት በሽታ ግርግር አይወድም። እከሌ መጣላችሁ፣ እከሌ እጠራለሁ፣ እከሌ ማናት እንደዚህ ተብሎ አይደለም ይህ አይነት በሽታ ሊወጣም የሚችለው ማለት ነው። ጭራሽ ኡስታዝን እጠራለሁኝ እያላችሁ በሽታውን ታስደብቁታላችሁ። ኡስታዝ በመጣ ቁጥር በሽታ የመደበቅ ችሎታ ሊኖረው ይችላል ማለት ነው። እንደዚህ አይነት በሽታ ላይ ጫጫታ አያስፈልግም፣ ግርግር አያስፈልግም። አንድነት ያስጀመርሽውን ቁርአን ማስጨረስ ነበር ያለብሽ ማለት ነው። ግን አሁን እሷን ስም ስለተጣራ መልሶስ ደግሞ እዛ ጋር ደግሞ ጫጫታ፣ ልጁ ሲለፈልፍ ኡስታዝ ነው የምጠራው እያልሽ ማስፈራራቱ ይሄ ሱመያ ትክክል አይደለም። የኔ ውድ እህት ማለት ነው ትክክል አይደለም። እንደዚህ አይነት በሽታ በእንደዚህ መልኩ የሚለቅ በሽታ አይደለም። ልጁን እንዲድን ትፈልጋላችሁ አይደል? ተጫጫታ ርቀሽ ቁርአንና ቁርአን ብቻ አስቀሪበት እስከሚል ድረስ ምንም ይሁን ምንም ከቁርአን የሚያመልጥ የለም ማለት ነው። እንደዚህ አይነት በሽታ እና ግርግር አትፍጠሩ። በግርግር መሀል ብዙ ነገር የሚፈጠር ነገር ስላለ አንቺም ራስሽን ጠብቂ ሱመያ። እናቱንም ጥሪ። አዎ እናቱንም ጥሪ። ከእናት የሚቀርብ ማን አለ? ማንም የለም። ስለዚህ የልጁን እናት ጥሪ። ለምን የልጁ እናት እንዳትጠራ ፈራችሁ? በእርግጥ እናቱ ታስባለች ብላችሁ ነው። እናቱ ግን ብትኖር ይሄ ልጅ አንድ ነገር ቢሆንባችሁ ትጸጸታላችሁ በኋላ ማለት ነው። እናቱ ቁርአንም ወሰደችው ምንም አረገችው፣ ለእናቱ ተናገሩ። እናቱ ትምጣ፣ ቤቷ ትውሰደው፣ እዛ ይረጋጋል ማለት ነው። ቤተሰብ አለው እኮ። ቤተሰብ የሌለው ቢሆን እንዲያሻው ቤተሰብ አለው። እንደዚህ ጫጫታ ውስጥ ሆኖ እንደዚህ ነው የምናደርገው፣ እንደዚህ ነው የምንጠራብህ፣ ዝም ታልክ እየተባለ ምንም ልጁ ሊድን አይችልም። አንደኛ ቁርአን የተቀራበት ሰው ብቻውን ሊተኛ አይችልም። ምክንያቱም ያ ልጅ ብድግ አድርጎ ወደዚህ ወዲህ ያለበት ስለሚወስደው ማለት ነው። ሁለተኛ ደግሞ እንደዛ ማስፈራራትም የለባችሁም የታመመ ሰው ስለሆነ ማለት ነው። እና ሱመያ እንደ እህት የምመክርሽ ነገር ቢኖረኝ እናቱን ጥሪ፣ ልጁን ለእናቱ አስረክቢ ማለት ነው። እዚህ ጋር ሁሉም ግርግር ብቻ ነው ማለት ነው። አዎ መልካም ነሽ፣ ቁርአንም አስጀምረሽልታል። ግን ቁርአን በዚህ መልኩ አይደለም ሊጨርስ የሚችለው። የልጅ ጸጥ ያለ ቦታ መቀመጥ አለበት፣ ጫጫታ የሌለበት፣ ስርዓት የተሞላበት መሆን አለበት። ያም ይመጣል ጫጫታ። ስለዚህ ልጁ ሊድንልሽ አይችልም ማለት ነው። አላህ ያሽረው፣ አላህ ያድርገው። በእንደዚህ ጫጫታ ግን እንደዚህ አይነት በሽታ የሚለቅ አይመስልም ማለት ነው። እና ልጁን እናቱን ደውለሽ ለእናቱ አስረክቢ ማለት ነው። አንቺም ሌላ መዘዝ እንዳይመጣብሽ። እኔ ወድ ለልጆችሽ መኖር ትፈልጊያለሽ፣ ለልጆችሽ ብዙ እቅድ ያለሽ እናውቃለን። ከመጀመሪያው እስከ አሁን ድረስ እናቅሻለን። ስለዚህ የኔ ውድ ተጠንቀቂ፣ ራስሽን ጠብቂ። ልጁንም ለቤተሰቦቹ አስረክቢ። ቤተሰብ እንደሌለው አይሁን። ልጁም እናቱ ትውሰድና ቁርአንን ማስቀራችበት ምንም አደረገችበት እናቱ ዘንድ ይሻላል ማለት ነው። እና ይሄን ልላችሁ ፈልጌ ነው ማለት ነው። ምናልባት ቪዲዮዬን ታያችሁት ሸር እያደረጋችሁ ለሱመያ አድርሱልኝ ማለት ነው። ሱመያ ልጁን ለእናቱ አስረክቢ፣ ለእናቱ ደውለሽ ለእናቱ አስረክቢ ማለት ነው። ከእናት የበለጠ የለም፣ ከቤተሰብ የበለጠ ማንም የለም አጠገብሽ ማለት ነው። አዎ በእርግጥ አሳዝኖሻል፣ ብዙ መስዋዕትነት ከፍለሻል። አዎ ስለዚህ
አንቺም መልካም ነው የሰራሽው፣ መልካም ስራሽን አላህ ይቀበልሽ። አሁን ግን ለእናቱ አስረክቢ። ጸጥ ያለ ቦታ ቁርአን እየተቀራበት ልጁ ማገገም ይኖርበታል ማለት ነው። በእንደዚህ አይነት ጫጫታ መሀል ግን ልጁ ሊያገግምላችሁ አይችልም እላችኋለሁ። ወሰላሙ አለይኩም ወራህመቱላሂ